መኪና ጓደሆነ እየሄደ ዛሬ ምን እንደቆ ብዙኒ ኩስሚ ኩንጉ ወይም ደግሞ ቸራል ሳይሆን ይችላል አይዟችሁ ብራቮ መጣ ይሁን ለምንኝ እኔ ለዚህ ስላገር ይለቅቅ ባልመጣ ነበር ምሳይ አጎቴ አሁን አጎቴ ያልብለም ሊታከከኝ እኮ ነው እንዴ አጎቴ አዲ እንዴነ እኔ እኮ መምጣትን ሰምቼ ከዚህ ጋር ሽርጉድ እያልኩ ቂጤማ ምናምን ጎዝጉሽ ከዛ በኋላ ላሙሽ መጡና በሉረኛው ነው ራሱ በድንጋይ አለበታው አሁን ምን ፈልገህ ነው እኔ በቃ አንተን የፈለኩ በቃ ስልኬን ስጠኝ ስልክ አመጣልሃለሁ ብለኛል ስልኬን ስጠኝ እንኳን ለአንተ ስልክ ላመጣ ለራሴ የለኝም ኧረ ተው ግን አንተ ሰውዬ ከአሜሪካ እንኳን መጥለኝ ስልክ መግዛት ከአሜሪካ መጣው ነው እንጂ ምንም ነገር የለኝም እሺ ለስሙ አጎት ነኝ ስልኩን ተውሽ እኔ አባቴ ይገዛልኛል ወይም እኔም በቫሊም ቦቮሊም ብዬ ስልኩን እገዛዋለሁ አንተ የሳፋሪኮም ኢትዮጵያ አውጣልኝ ሳፋሪኮም እንደምን ያደርጋል ሳፋሪኮም ኢትዮጵያ የቅምሻ 07 ስጦታዎችን ይዞልን መጥቷል የስጦታው ተጠቃሚ የምትሆኑት አዲስ ስማርት ስልክ በየትኛውም ቦታ ገዝተው በስልኩ ውስጥ አዲስ የሳፋሪኮም ሲም በማስገባት ብቻ ነው ይሄን በመታደርጉበት ጊዜ በመጀመሪያው 7 ቀናት 4 ጂቢ ዳታ 100 ደቂቃ ከሳፋሪኮም ወደ ሳፋሪኮም እንዲሁም ደግሞ 100 ኤስኤምኤሶችን ያገኛሉ ከናንተ የሚጠበቀው አዲሱ የሳፋሪኮም ሲም ጋር ቢያንስ በወር 50 ብር ካርድ በመሙላት መጠቀም ብቻ ነው ስጦታው በየወሩ ለ1 አመት የሚቆይ ሲሆን በእያንዳንዱ ወርም ለ7 ቀናት የሚቆየውን 4 ጂቢ ዳታ 100 ደቂቃ 100 ኤስኤምኤሶችንም ያካትታል እናንተም በየወሩ የ50 ብር ካርድ በመሙላትና ሲሙን ብቻ በመጠቀም የስጦታው ተሸላሚ መሆን ትችላላችሁ ሳፋሪኮም ኢትዮጵያ በአብሮነት ወደፊት ሰላም እሺ ዛሬ ከማን ጋር ነኝ ዛሬ ከቢዳስታ ጋር ናችሁ ቢዳስታ ስም ማን ነው ወጣል ምን ማለት ነው ትርጉሙ ስሜን ይወል እኔ ማን እንዳወጣልኝ አላውቅም እናቴ አባቴ ነው ትላለች አባቴ ደግሞ እናቴ ነው ትለኛለች አያውቁትም ሁለቱም ማን እንዳወጣ አያውቁም እኔም ግራ ይገባኛል ወይ ጉዲ ዘመኑ ስም እኮ እንደዚህ ነው እሺ ቢዳስታ ስም ግን ትንሽ እንትን ይላል አዎ ቢዳስታ ኬት እንደመጣለ ተመልካቾች የመጣውበት ይቆየኝ ግን በምን ስራ ላይ እንዳለው ልንገር እሺ ምን ስራ እኔ ተማሪ ነኝ በትርፍ ሰዓቴ ዲሽ እሰራለሁ ኦኬ አዎ በጣም አሪፍ በጣም ቆንጆ እንደማይ እንግዲህ ተክለሰውነት ቆንጆ ነው ብዙ ሴቶች ለትዳር አንተን ይመኙሃል ብዬ አስባለሁ እና አንድ ሴት አንተን ለማግባት ምን አይነት መስፈርቶች ማሟላት እሺ ይመኙኛል እንጂ አያገኙኝም የማለት እኔ ለትዳራውን ዝግጁ አይደለሁም ገና አንድ ፍሬ ልጅ ነኝ ትምህርት እየተማርኩ እየሰራው ማራል ስም እያለ ነው በሌላ ዛሬ ቪዲዮ ልስራ ፎቶ ከቻልክ ደግሞ ፊልምን ብትሰራኝ ደስ ይለኛል በቃሽ ከዛ ጋር እንደ ሞናሊዛ ና እሺ ገዝዬ ወንድማችን የሰፈሬ ሰላም ነው ዛሬ አንድ ነገር ላስቸግር ነበር ምን ነበር የሆነ ወጣት ያለ ያንተ ወንድም እንደሆንኩኝ አላወቀም ይዳፈረኛል ሁሌ ንቀኛል እና አንዳንድ ቴክኒኮችን አሳይተኝ ወስጄ ልቆልፈው ኦኬ ልቆልፈው ሴት ነው ወንድ ነው ግን ጸብ ምን ያደርግልሃል እኔ እኮ ጸቡን እኮ አልመረኩም ግን ልጁ አፈላ እሻው ምን ላሳይ አንዳንድ ቴክኒክ ወስጄ ልበለው ሁለት ቴክኒክ ላሳይ ደስ ይለኛል ገዝዬ ደስ ይለኛል ቴክኒክ ነው ማሳይ ቴክኒክ አይደለ አው ልጁን ልትመታው ነው ገዝዬ ብራገቱ እንደዚህ ትይዟል እሺ እንደዚህ አድርገህ አንገቱ ትይዟል እንደዚህ ጥሏል እንደዚህ ሰዋል አው ገዝዬ አው እንደዚህ ካስክበት እንደዚህ ትመታዋለህ ገዝዬ እሺ ተነስ እሺ አባቴ በቃ ቀረባ ይላል ቀረባ ፈስ ምን ይመስላል ምሩ ባለቤትሽ ግን ቆየ አው በእናት እንደው መጣ ፍቅር ታውቀው ጆ ኢዛና ውስጥ ነኝ ይቅርታ እንግዲህ ሰሞኑን ፍሪ ጊዜ ካገኘው ደውልልሃለሁ እሺ እኔም ካላስቸገርኩ ደውልልሻለሁ ኧረ አታስቸግረኝ ባልሽ ተጨነቀ መሰለኝ ግቢ በቃ ቻው በቃ ምን ሆነ ነው ጆ ምን ሆንኩ ደጋግመህ ደወልክ እና ደግሞ የት ሄድሽ ብዬ ነዋ ልሸኘው መሸኛኘቱ አስፈላጊ ነው አቤት አስፈላጊ ነው ወይ እየጠረጠርከኝ ባልሆነ የለም የሚያስጠረጥር ነገር አድርገሻል እንዴ ባንተ ላይ ለመወስለት ሀገሩ ሰፊ ነው
አይን ስር ምንም አልሰራም። እሺ ይቅርታ ግን አታምነኝ፣ አምነኸኝም አታውቅም። የምትወደውን ሰው መነው። እሺ ካለዛ ግን ከአይንህም ከልብም እንዴት እንዳመለጠ አታውቅም። አዎ እንደማንኛውም ሚስት ነው የምጠይቀው። በቃሽ እንድናወራ ፈልጌ ነበር። እንችላለን። ምንድን ነው? ድሮ ቢሆን የምፈልገውን ነገር ሳጠይቀኝ ነበር የምታመጣልኝ። ከቀን ወደ ቀን ትሻሻላለህ ብዬ እየጠበቅኩ ነው። አንተ ግን አሁንም ያው ነህ። አሁን ጓደኞቹ የሚይዙትን ስልክ ተመልከት፣ አይፎን 17። የእኔ ስልክስ? ትንሽ ታገሽኝ፣ የምትፈልጊው ነገር ሁሉ አሟላልሻለሁ አላልኩኝም? ትንሽ ታገሽኝ። በአንተ ቃል ብቻ እኮ ይኸው ሀብታም ሆንኩኝ። ቃል ብቻ? ወይስ ገንዘብህ ሌላ የምታጠፋበት መንገድ አለ? ምንም ጥያቄ የለውም። ፍላጎትሽን የማያሟላልሽ ከሆነ እስከመች እንደዚህ ተቀጥያለሽ? በቃ ፍቺው። ፍቺ? ጓደኛዬ፣ አንቺ ቆንጂዬ ወጣት ሴት ነሽ። ማንንም ወንድ አንበርክከሽ ማምጣት ትችያለሽ። ጊዜሽን አታባክኝ። መጥቻለሁ። ከዚህ በኋላ አብቅቷል። ፍቺ ይፈልጋል።